ለጸሎት ጊዜ የለንም እንላለን። ለመብላት ግን ምን አለን? ጊዜ አለን። እስኪ አሁን ለመብላት የማይመቸው ሰው አለ? ንገሩኝ እስኪ። ለመብላት ይመቻችኋል አይመቻችሁም? የትኛውንም ስራ እየሰራችሁ ቢዚ ብትሆኑ ትበላላችሁ አትበሉ? ትበላላችሁ። ለጸሎት ጊዜ የላችሁም፣ ለመብላት ጊዜ አላችሁ። እግዚአብሔር ፊት በርከክ ብላችሁ ለመስገድ ጊዜ የላችሁም። ቤት ውስጥ ጉድ ጉድ ለማለት ለመግባት ለመውጣት አንዳንድ ነገር ለመግዛት የግል ስራችሁንም ለመስራት ጊዜ አላችሁ። ጸሎት ለመጸለይ አይመቸኝም የሚል ሰው እግዚአብሔርን ከመስደብ አይተናነስም። ምክንያቱም ጊዜ የሰጣችሁ ማን ነው? ጊዜ ለሰጣችሁ እግዚአብሔር የጸሎት ጊዜ የለኝም ብሎ መናገር ከስድብ አይተናነስም። ብዙ ሰው ምግብ የሚሰራበት የሚበላበት የሚሰራበት ጊዜ አለው። ግን ጊዜ የማይኖረን ለ10 እና ለ15 ደቂቃ ነው። ከበዛ ደግሞ ለ30 ደቂቃ ነው። ብዙዎቻችን ጸሎት የምናቋርጥበትን ምክንያት ራሳችን እናውቃለን፣ እግዚአብሔርም ያውቃል። ግን በአንድም ይሁን በሌላ ለጸሎት ጊዜ የለኝም አይመቸኝም ትላላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያለን እንደዚህ አይደለም። ሳታቋርጡ ጸልዩ ነው። ምግብ እንደማናቋርጠው ሁሉ ጸሎት ማቋረጥ የለብንም። ምግብ እንደማንተው ሁሉ ጸሎት መተው የለብንም። ምክንያቱም ምግብ ስጋን ያጸናል፣ ለስጋ ጉልበት ይሆናል። ጸሎት ነፍስን ያጸናል፣ ለመንፈሳዊ ሕይወት ጉልበት ይሆናል። ምግብ ስጋን ያበረታል፣ ጸሎት ደግሞ ነፍስንና መንፈሳዊ ሕይወትን ያበረታል። ምግብ ለስጋችን ጤና ይሆናል፣ ጸሎትም ደግሞ ለስጋችንም ለነፍሳችንም ጤና ነው። ስለዚህ ባለን ጊዜ ልንጸልይ ይገባናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በሀገር ውስጥም በውጭም ያላችሁ የተወደዳችሁ የእግዚአብሔር ልጆች፣ የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬም ያሰቡትን ጸሎት አለመጸለይ በሚል ርዕስ በጸሎት የበረቱትና ጸሎትን በቅርቡ የጀመሩትን ኦርቶዶክሳውያን ስለሚገጥማቸው ፈተና ባጭሩ እንማማራለን። ጥቂት የማይባሉ በጸሎት ሕይወት በአምልኮት ሕይወት የሚኖሩ ኦርቶዶክሳውያን መጸለይ ያሰቡትን መጸለይ የፈለጉትን ጸሎቶች በአግባቡና በጸሎት ሰዓታቸው ወይም ጊዜያቸው ይጸልያሉ። ምናልባት እንኳን በአንዳንድ ምክንያቶች እና ነገሮች ጸሎታቸውን ባስለመዱትና በሰዓታቸው ባይጸልዩ ስራ ቦታም ይሁን በእረፍት ሰዓታቸው አሊያም ሰዓት አመቻችተው ይጸልያሉ። ከነዚህ በተቃራኒ ያሉት ለቁጥር የሚታክቱት በሚሊዮን የሚቆጠሩት ኦርቶዶክሳውያን ግን ለመጸለይ ያስባሉ እንጂ አይጸልዩም። ለመጸለይ ይፈልጋሉ ግን አይጸልዩም። ያሰቡትን ጸሎት በጊዜውና በሰዓቱ መጸለይ ይፈልጋሉ ግን አይጸልዩም። ይሄ የሚሊዮኖች ችግር ነው። በጣም የሚገርመው በጸሎት የበረቱና ጸሎትን በቅርቡ የጀመሩት ሁለቱም አንድ አይነት ፈተና አለባቸው። ይኸውም ያሰቡትን ጸሎት ባሰቡት ጊዜና ሰዓት አለመጸለይ ነው። በጸሎት የበረቱትና ጸሎትን በቅርቡ የጀመሩት ሁለቱም ለምሳሌ ውዳሴ ማርያም፣ አርጋኑን፣ ሰይፈ ስላሴን፣ ሰይፈ መለኮትን፣ ዳዊትንና ሌሎችንም ጸሎቶች በመንፈሳዊ ሞራልና በመንፈሳዊ ስሜት መጸለይ ይጀምራሉ። ከሆነ ጊዜ በኋላ እነዚህን ጸሎቶች ቀስ በቀስ መቀነስ ይጀምራሉ። አንዳንዶቹም በአስደንጋጭ ሁኔታ ጸሎቶቻቸውን እርግፍ አድርገው ይተዋሉ። ያስለመዱትን 4-5 አይነት ጸሎቶች ለመጸለይ ለምሳሌ ከውዳሴ ማርያም ቢጀምሩ ውዳሴ ማርያም እየጸለዩ የጸሎት ሙቀታቸው እየቀዘቀዘ የጸሎት ሞራላቸው እየደበዘዘ ይመጣና ገና ውዳሴ ማርያምን ጸልየው ሳይጨርሱ ቀጥሎ በሚጸልዩት ጸሎት ይጨነቃሉ። ቀጥሎ የሚጸልዩት ጸሎት ሳይሆን ጭንቀት ይሆንባቸዋል። ውዳሴ ማርያም እየጸለዩ ውዳሴ ማርያምን ሳይጨርሱ የሚቀጥለውን ጸሎት በጭንቀት በማሰብ ቀጣይ ጸሎት እያሳሰባቸው እያስጨነቃቸው የጸሎት ሞራላቸው እየሞተባቸው ለዛሬ ይበቃኛል ሌላውን ነገር እጸልያለሁ ብለው ራሳቸውን አጽናንተው የጀመሩትን ውዳሴ ማርያም ይሁን ዳዊት ወይም ሌላ ጸሎት
በጭንቅ ጨርሰው ቀጣዩን ጸሎት ይተዋሉ። ይሄ የብዙዎች ችግር ነው። ጸሎትን በቅርቡ የጀመሩትም አንዱ ይሄ ጸሎት ለዚህ ጥሩ ነው ሲላቸው ሲጀምሩ፣ ሌላኛው ይሄ ጸሎት ለዚህ መፍትሄ ነው ሲላቸው ሲጀምሩ፣ አንዱ ደግሞ አረ ይሄንን ብትጸልዩ ስንት ችግር ይፈታል ሲላቸው ሲጀምሩ፣ ያለ መንፈሳዊ አቅማቸው ጸሎትን በላያቸው ላይ ሲከምሩ ያንንም ይሄንንም ይጸልዩና በመጨረሻ አንዱንም መጸለይ ያቀታቸዋል። ከዛ ጸሎታቸውን በሙሉ ትተው ጸሎት አልባ ህይወት መኖር ይጀምራሉ። ብዙዎች ያለ መንፈሳዊ አቅማቸው ያለ ጸሎት ጸጋቸው ሁሉንም ጸሎቶች መጸለይ ይጀምራሉ። በዚህም አንዱን ጸሎት እየጸለዩ ሳይጨርሱ ሳያደርሱ ቀጣይ ስለሚጸልዩት ጸሎት እያሳሰባቸው እያስጨነቃቸው የጀመሩትን ጸሎት በስርዓት በተመስጦ በፍቅር መጸለይ ያቀታቸዋል። ይህም የብዙ የጸሎት ጀማሪዎች ችግር ነው። በእነዚህ ምክንያቶች እና ችግሮች በጸሎት የበረቱትም ጸሎትን በቅርቡ የጀመሩትም ያሰቡትን መጸለይ በአግባቡ መጸለይ ያቀታቸዋል። በጸሎት ህይወት 5-6 አይነት ጸሎቶችን ያለ መንፈሳዊ አቅምና ያለ በቂ ጊዜ ከመጸለይ 2 ወይም 3 ጸሎቶችን በአግባቡና በፍቅር መጸለይ ይሻላል። ጸሎት የምትጸልዩበት ሰዓት ሲደርስ አይ የጸሎት ሰዓት የደረሰብኝ ሳይሆን የጸሎት ሰዓት የደረሰልኝ፣ የምስጋና ሰዓት የደረሰልኝ፣ የጸጋና የበረከት ሰዓት የደረሰልኝ ብላችሁ አንዱን ወይም 2ቱን ጸሎቶች በችኮላ ሳይሆን በእርጋታ በመራወጥ ሳይሆን በመመሰጥ መጸለይ አለባችሁ። በጸሎት ህይወታችሁ ብዙ ጸሎቶችን ወይም 6 እና ከዛም በላይ የሆኑትን ጸሎቶች የማትጸልዩ ከሆነ 2 እና 3 ጸሎቶችን ተረጋግታችሁ ተመስጣችሁ በፍቅር ሆናችሁ ትጸልያላችሁ። እዚህ ላይ ልብ ልትሉትና ልትጠነቀቁት የሚገባው በጸሎት እጅጉን የተጋችሁ ጸሎት ስራችሁ የሆነ ጸሎት ጸጋችሁ የሆነን እናንተን አይመለከትም። ጸሎት ጸጋቸው ተሰጧቸው የሆኑ ሰዎች የቱንም ያክል በስራ ቢጠመዱ ማታ ወይም ሌሊትና ቀን ያስለመዱትን እንኳን 5 ጸሎቶች ይቅርና ከዛም በላይ የሆኑትን ጸሎቶች ይጸልያሉ። በነገራችን ላይ ጸሎት አልባ መንፈሳዊ ህይወት ማለት ነፍስ የተለየው ስጋ ማለት ነው። ነፍስ የተለየው ስጋ የሞተ እንደሆነ ሁሉ ጸሎት የተለየው መንፈሳዊ ህይወትም የሞተ ነው። ነፍስ ናት ስጋ ላይ ህይወትን የምትዘራው። ነፍስ ናት ስጋን እንዲኖር የምታደርገው። በመንፈሳዊ ህይወትም ጸሎት ነው መንፈሳዊ ህይወታችሁ ላይ ጸጋና ረድኤተ እግዚአብሔርን የሚዘራው። ብዙዎቻችን ነፍስ የሌለው መንፈሳዊ ህይወት ነው የምንኖረው። አንድ ቀን በዝሙት የሚገድለንን አንድ ቀን በኃጢአት የሚጥለንን ህይወት የምንኖረው ስለማንጸልም ጭምር ነው። ወይም መንፈሳዊ ህይወታችን የጸሎት ህይወት ስለሌለው ነው። ብዙዎቻችሁ ያሰባችሁትን ወይም ጸልያለሁ ያላችሁትን ጸሎት በአግባቡ የማትጸልዩት ወይ ብዙ አይነት ጸሎቶች ትጸልያላችሁ ወይ የጸሎት ጀማሪ ናችሁ። ወደ መፍትሄው ስመጣ በጸሎት ህይወታችሁ አንደኛ ቋሚ የሆነ ጸሎት ይኖራችሁ። ይህ ማለት ጊዜ ሰጥታችሁ ጊዜ አመቻችታችሁ የምትጸልዩት ቋሚ የሆነ ጸሎት ይኖራችሁ። ለምሳሌ ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም ጸልያችሁ እመቤታችንን ተማጽናችሁ ተኙ። ጠዋት ሰይፈ ሥላሴን ከበረታችሁ ሰይፈ መለኮትን ጸልያችሁ ውጡ። እነዚህን በትጋትና በብርታት ስትጸልዩ በሂደት እነዚህን ጸሎቶች ላይ ለምሳሌ ውዳሴ ማርያሙ ላይ ወይ አርጋኑንን ወይ ሰኔ ጎልጎታን ትጨምራላችሁ። ሰይፈ ሥላሴው ላይ ወይ ዳዊትን ወይ ሰይፈ መለኮትን ትጨምራላችሁ። በዚህ ሂደትና በዚህ መንገድ የምትጸልዩ ከሆነ ሁል ጊዜ ያሰባችሁትን ወይም መጸለይ የፈለጋችሁትን ጸሎቶች በአግባቡና በሰዓቱ ባለመሰልቸት እንዲሁም ጸሎቴን ጨረስኩ አልጨረስኩ አለቀ አላለቀ ከማለት ተገላግላችሁ በፍቅር ሆናችሁ ትጸልያላችሁ። ጸሎት ልክ እንደ ሕፃን ልጅ እድገት አለው። መንፈሳዊ ሰው በመንፈሳዊ ዕውቀት ብቻ ሳይሆን በጸሎት ህይወትም ያድጋል። በመንፈሳዊ ህይወት በጸሎት የሚያድግ ሰው በጸጋም ነው የሚያድገው። ጸጋችንን የሚያሳድገው ጸሎት ነው። ጸጋ እግዚአብሔርና ረድኤተ እግዚአብሔር እንዲሰጠን የሚያደርገው ጸሎት ነው። ስለዚህ ጸሎትን በሞራል በስሜት ሳይሆን በእውነተኛ መንፈሳዊ ህይወት ልንጸልይ ይገባል። ይህ ሲባል ያሰብነውንና ያሰብናቸውን ጸሎቶች እንጸልያለን። የጸሎታችንንም ፍሬ እንበላለን፣ የጸሎታችንንም በረከት እናገኛለን።
ሁለተኛው ያሰብነውን ጸሎት ወይም በፊት የምንጸልየውን ያስለመድነውን ጸሎት እንዳንጸልይ የሚያደርጉን በውስጣችን ያሉት ያደፈጡት ክፉ መናፍስት ናቸው። በውስጥ ያሉት ክፉ መናፍስት አንዱ ውጊያቸውና ፈተናቸው ያሰብነውን ጸሎቶች ባስለመድነው ሰዓት እንዳንጸልይ በየምክንያቱ ማዘግየትና እንዳንጸልይ ማድረግ ነው። ብዙዎች ማታ መጸለይ ያስባሉ፣ ይፈልጋሉ፣ ግን ሳይጸልዩ ይተኛሉ። ብዙዎች ሌሊት መጸለይ፣ ጠዋት መጸለይ ይፈልጋሉ፣ ግን አንዱን ሲያነሱ አንዱን ሲጥሉ ቤት ውስጥ ጉድ ጉድ ሲሉ ወይ እንቅልፍ ጥሏቸው ረፍዶባቸው ሳይጸልዩ ወደ ጉዳያቸው አሊያም ወደ ስራቸው ይሄዳሉ። የጠዋትና የማታን ጸሎታቸውን ሰይጣን እያዘገየባቸው በቀን አንዴም የማይጸልዩ ሚሊዮን ኦርቶዶክሳውያን አሉ። ሰይጣን እንዳትጸልዩ ምን ያህል እንደሚዋጋችሁ በምትፈተኑበት ልንገራችሁ። ሌሊት ተነስቼ ጸሎት ጸልያለሁ ብላችሁ ማታ ትተኛላችሁ። ለዛውም አላርም ሞልታችሁ ትተኛላችሁ። ሰዓቱ ደርሶ አላርሙ ሲጮህ አንዳንዶቻችሁ አላርሙን በእንቅልፍ ልባችሁ እያጠፋችሁ፣ ሌሎቻችሁም በአላርሙ ነቅታችሁ ቆይ ትንሽ ልተኛ 5 ደቂቃ ልተኛ እያላችሁ አላርሙን አጥፍታችሁ ትተኛላችሁ። የባሰባቸው ደግሞ አላርሙን ሞልተው ሰዓቱ ሲደርስ አላርሙ ጆሮ ግንዳቸው ላይ እየጮኸ አላርሙን ሳይሰሙ ተኝተው የሚነጋባቸው አሉ። የወለላይቱ እመቤት ልጆች በጸሎት ሕይወታችሁ ሰይጣን ከዚህ የበለጠ እንዴት ይፈትናችሁ? አላርማችሁን አስጠፍቶ አስተኝቶ ከማሳደር የበለጠ ምን ያደርጋችሁ? በተለይ በዚህ በዲጂታሉ ዓለም ሰይጣን ጸሎታቸውን ከነጠቃቸው ሰዎች ይልቅ ማህበራዊ ሚዲያው ጸሎታቸውን የነጠቃቸውና ጸሎታቸውን ያስተዋቸው እጅግ በጣም ብዙ ናቸው። ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ 2 ቁጥር 18 ላይ ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም 1 እና 2 ጊዜ ሰይጣን ግን አዘገየኝ በማለት ሰይጣን ቅዱስ ጳውሎስን አንድ ብቻ ሳይሆን ከአንድም 2 እንዴት እንዳዘገየው ተናግሯል። ታዲያ ቅዱስ ጳውሎስን ለአገልግሎት ያዘገየ ሰይጣን አንተን ወይም አንቺን ማታ የጸሎት ሰዓት ሲደርስ በማህበራዊ ሚዲያ ማዘግየትና የጸሎት ሰዓትን ማሳለፍ፣ በሆነ ነገር ማዘግየትና ያለ ጸሎት ማስተኛት፣ ሌሊት ወይም ጠዋት እንዳትጸልዩ በእንቅልፍ ጥሎ በአንድ ነገር ሰዓታችሁን አባክኖ ያለ ጸሎት ማዋል ያቅተዋል። ደግሞስ የብዙዎቻችን የጸሎት ሕይወት ይህ አይደለም። ማታ ያለ ጸሎት መተኛት፣ ጠዋት ያለ ጸሎት ከቤት መውጣት ወይም ከቤት መዋል አይደለም መገለጫችን። ክፉ መንፈስ ማታ ወይም ጠዋት በሁለት መንገድ ጸሎታችንን ያዘገያል፣ እንዳንጸልይ ያደርጋል። አንደኛው ጸሎትህ ብዙ ነው ስለዚህ ሰዓት አይበቃም ብሎ አንዱንም ጸሎት እንዳንጸልይ አድርጎ ያዘገየናል። ሁለተኛው ትንሽ ቆይተህ ትጸልያለህ፣ ቆይ ይህንን ጨርስና ትጸልያለህ፣ ይህንን አይተህ ስትጨርስ ትጸልያለህ በማለት የጸሎት ሰዓታችንን በማይረባ ነገርና በምንሰራውና በምናየው ነገር እያሳለፈ ጸሎታችንን ያዘገያል፣ እንዳንጸልይ ያደርጋል። የዚህ ችግር ትልቁ መንስኤ ጸሎታችንን ባስለመድነውና ባቀድነው ሰዓት አለመጸለያችን ነው። ጸሎታችሁን እንዴትም ይሁን ማታ በሰዓታችሁ ከጀመራችሁ ከጸለያችሁ እንደምንም ብላችሁ ጠዋት ከጸለያችሁ ጊዜው የእናንተ ይሆናል። ጊዜው የእናንተ ይሆናል ማለት ምን መሰላችሁ? ጸሎታችሁን ጠዋትም ይሁን ማታ በሰዓታችሁ ከጸለያችሁ እናንተን በጸሎት ለማዘግየት የመጣውን ሰይጣን እንዳይፈትናችሁ፣ ነገራችሁን እንዳያበላሽባችሁ እናንተ እርሱን በጸሎታችሁ ታዘገዩታላችሁ። በጸሎታችሁ ከሕይወታችሁ ታርቁታላችሁ። ስለዚህ ጸሎታችሁን ሊያዘገይ የመጣውን ሰይጣን በጸሎት ዞር አድርጉት። ያኔ መጸለይ ያሰባችሁትን ጸሎቶች በሙሉ ትጸልያላችሁ። ሶስተኛው የጸሎት መንፈሳዊ ልምድ አለመኖር ያሰብነውን ጸሎት እንዳንጸልይ ያደርገናል። ጸሎት ልምድ ይጠይቃል። ጸሎት እግዚአብሔርን አጋዥ አድርጋችሁ በልምድና በልምምድ የምታከናውኑት ነው። ለምሳሌ አጭር የሆነችውን ውዳሴ ማርያምን የመጸለይ መንፈሳዊ ልምድ የሌለው ሰው ረጅሙን አርጋኖን መጸለይ አይችልም። በመጀመሪያ ውዳሴ ማርያምን በደንብ የጸለየ አጣጣመ ሰው በሂደት አርጋኖን መጸለይ አይከብደው። ውዳሴ ማርያም እየጸለየ ውዳሴ ማርያም ጸሎት ሳይዋሃደው በቀጥታ አርጋኖን ቢጸልይ በማግስቱ አይደለም አርጋኖንን ውዳሴ ማርያምን ይተዋል። ስለዚህ ጸሎት መንፈሳዊ ልምድንና ልምምድን ይጠይቃል። ይህንን ስላችሁ ጸሎትን በራሳችሁ ሞራል አይደለም የምትለምዱትና የምትለማመዱት። እናንተ ውዳሴ ማርያምን ስትጸልዩ እመቤታችን ውዳሴ ማርያሟን ታለማመዳችኋለች። አርጋኖን ስትጸልዩ ታበረታችኋለች።
የእናንተ ጥረት ላይ የእሷ በረከት ሲጨመርበት ጸሎትን ትለምዳላችሁ። ይህ የሚሆነው በአንዴ ሳይሆን በጊዜና በሂደት ነው። መቼም አንድ ሰው 41 ሰግዶ የማያው ከሆነ በአንዴ 100 ልስገድ ቢል ወላልቆ ነው ቁጭ የሚለው። 100 ሰግዶ የማያቅ ሰው 500 ቢሰግድ ሌላ ችግር ውስጥ ነው የሚገባው። ጸሎትም ስግደትም የእግዚአብሔር አጋዥነት እንዳለ ሆኖ የራስ መንፈሳዊ ልምድና ልምምድን ይጠይቃል። ይህ ከሆነ ሁል ጊዜ በአምልኮት ህይወታችሁ የምትፈልጉትን ያሰባችሁትን ጸሎቶች ትጸልያላችሁ። ያሰቡትን ጸሎቶች አለመጸለይ፣ የጀመሩትን ጸሎቶች መተው፣ በጸሎት የበረቱትም ጸሎትን በቅርቡ የጀመሩትም ፈተናቸው ስለሆነ ያሰባችሁትን ያቀዳችሁትን በተለይ አቅማችሁን አገናዝባችሁ ጸልዩ። 10 አይነት ጸሎቶችን ያለ መንፈሳዊ አቅም ከመጸለይ ያሰቡትን አንድም ይሁን 2 3 ጸሎቶችን መጸለይ ይሻላል። እግዚአብሔር ጥድፊያ የበዛበትን ያለ ልባችን የሆነውን ብዙ ጸሎታችንን ሳይሆን ከልብ የሆነውን በፍቅር የሆነውን አንዱንና 2ቱን ጸሎታችንን ይወዳል፣ ይቀበላል። ስለዚህ ብክንክን የሚያደርጋችሁን ጥድፍድፍ የሚያደርጋችሁን ጀምራችሁ የምትተውትን ጸሎት ሳይሆን በቋሚነት የምትጸልዩትን ተረጋግታችሁ ተመስጣችሁ በፍቅርና በጉጉት የምትጸልዩትን ጸሎት ጸልዩ። ሰዎች የነገሯችሁን ይሄ ለዚህ ነው ያ ለዚያ ነው ያሏችሁን ጸሎቶች ከምትጸልዩ እናንተ ያሰባችሁትን የወደዳችሁትን አባቶቻችንና መምህራን የነገሯችሁን ጸሎቶች 1 2 3 ጸሎቶችን በቋሚነት በዘላቂነት በትጋት ጸልዩ። እንዲህ አይነት ጸሎት ነው የጸሎት ህይወታችሁን የሚያሳድገው። እንዲህ አይነት ጸሎት ነው መንፈሳዊ ህይወታችሁን የሚያሳድገው። እንዲህ አይነት ጸሎት ነው ከእግዚአብሔር የሚያገናኛችሁ። እንዲህ አይነት ጸሎት ነው የእመቤታችንን ጸጋ በረከትና የቅዱሳንን ረድኤት የሚያሳድርባችሁ። እንዲህ አይነት ጸሎት ነው ክፉ መናፍስትን የሚያርቅላችሁ። እንዲህ አይነት ጸሎት ነው ጸጋ በረከት የሚያሰጣችሁ። ስለዚህ ያሰባችሁትን ጸሎት በቋሚነት ተረጋግታችሁ ጸልዩ። ወደ ማጠቃለያው ስመጣ ጌታችን በዚህ በማቴዎስ ወንጌል በምዕራፍ 7 ከቁጥር 24 እስከ 26 ላይ ቤቱን በአለት ላይ ስለሰራና ቤቱን በአሸዋ ላይ ስለሰራ ሰው አስተምሯል። ቤቱን በአለት ላይ የሰራው ሰው የሰራውን ቤቱን ዝናብ ጎርፍና ነፋስ መጥቶ ሊያፈርስበት ሲል ቤቱን በአለት ላይ ስለሰራ ቤቱ በዝናብና በጎርፍና በነፋስ አልፈረሰም። ቤቱን ደግሞ በአሸዋ ላይ የሰራው ሰው ዝናብ ጎርፍና ነፋስ መጥቶ ሲመታው ቤቱ ፈረሰ ይለናል። እንደውም ቤቱን በአሸዋ ላይ የሰራው ሰው ቤቱ ሲፈርስ ታላቅ አወዳደቅ እንደወደቀ ይነግረናል። ይህንን የጌታችንን ትምህርት ወደ ጸሎት ህይወታችን ስናመጣው የጸሎት ህይወታቸውን በ2 እና በ3 ጸሎቶች ላይ እንዳለ ታጠንክራችሁ ከሰራችሁ በዝናብና በጎርፍ በነፋስ የተመሰለው ሰይጣንና ፈተና መከራ ቢመጣባችሁ የጸሎት አለታችሁ የጸሎት ህይወታችሁ አይፈርስም። በጸሎት ህይወት የጸሎት ልምድና ትጋት ሳይኖራችሁ በስሜትና በሞራል ብዙ ጸሎቶችን በአንድ ብትጸልዩ የጸሎት ህይወታችሁን የሰራችሁት በአሸዋ ላይ ነውና ሰይጣን የመከራ የፈተና ዝናቡን ጎርፉን ነፋሱን ሲያመጣባችሁ የጸሎት ህይወታችሁ ይፈርሳል፣ አወዳደቃችሁም የከፋ ይሆናል። ስለዚህ የጸሎት ህይወታችሁን በ2 እና በ3 የጸሎት አለት ላይ መስርቱ፣ ስሩ። ያን ያሰባችሁትን ጸሎቶች መጸለይ ትችላላችሁ። የፈለጋችሁትን ጸሎቶች በአግባቡና በጸሎት ሰዓታችሁ ትጸልያላችሁ። የቅዱሳን አምላክ ኃያሉ መድኃኔዓለም ያሰብነውን ጸሎቶች እንድንጸልይና ጸጋ በረከቱን እንድናገኝ በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አመለኪ መስማት አልፈለክ እንዴ? በግዕዝ እኮ ነው እነዚህ ህፃናቶቹ፣ በግዕዝ እኮ ነው ህፃናቶቹ። እታም ራስ እኮ ተወስደ ብታስገባብን እዛ ሰንበት ትምህርት ቤት እያስገባች አመለኪ ለመዱ ታይቶለው ሰልበ ሰላም ዘነ ማርያም ወይ ይከበስባለት ሞት ይሻለኛል። እኔ ከመስማት ይሄን ከመስማት እንዴ ህፃናቶቹ እኮ ናቸው እንዴ? ህፃን ጥራቸው አይታሉ ያታሉ እነዚህ ወራዶቹ ነው ነው ዛሬ ቀን ነው ቶሎ ይው የመጡ እየተጓተቱ ነው ጓተቱ ነው እየተጓተቱ እየመጡ ነው። እኑ እንግዲህ ዛሬ ሰብስባ እቤት ያለ በረመንታ እንኳን አትቀር እቤት ያለ በጠቅላላ ተሰብስበ ቀጥ ቤት ስትጠራ አቤት ብለህ የምትሄድ በሄድ የማትሄድ ደግሞ ይጨመርልሃል። ስንሄድ ደግሞ ባለፈው አንመለስም ብለህ ስንል እዚህ ስራ በዛብህና ሳትሸኘን ሄድክ። የት ነው የምትሄደው? 17 ዓመት እኮ ነው የተቀመጥን የተቀጠቀጥን
የተቃጠልን 7 ዓመት ይዘው 7 ዓመት ይዘው ይሄ እስኪ ደግሞ ሁሉ አንድ ቀን ራቁቷን አውልቃ ዝንድድ ብለህ ስትል ደም መቁጠሪያ ላይ መጣ። እቺስ እንደው ምን አይነት ጨካኝ ናት! ደረቅ የደረቀች ደረቅ አትወላውል፣ አትዋሽ፣ አትቀጽፍ። በቃ ድርቅ ብላ የሱ መንገድ ብቻ እንዲቀጥ ብላ ለምን እኛ በዚህ ጋር ፈተና ስናመጣ አካንተ ናትለናለች ነቀች። አንተ እኛ እኮ ብዙ ሰው እናስት ነበረ፣ ግን አንተ ግን እያለ እንዴት አድርገን አልቻለም እኮ የተማረው እንዳልተማረ። ታዲያ እግዚአብሔር ይስጥልን አትሉ? እኛ ስራ እኮ አይደለም የታውቀው የለም እንዴት ሆነ እባክህ። እኛ በቃ አሰቃየችን። እንደዚህ አይነት ቆሻሻ ወራዳ አላገኘንም አላየንም። ብዙዎቹ ተምረናል እያሉ በወገናቸው ላይ በቤተሰባቸው ላይ በትምህርታቸው ብቻ የሚኮፈሱ እንጂ የጠላትነትን ምስጢር ገብቷቸው በትህትናና በበጎነት የሚያልፉበት ዕውቀት የእግዚአብሔር እንጂ የሰው አይደለም የሚሉበትን አእምሮ ተነጥቀው ዝም ብለው ትምህርታቸው ለራሳቸው ደሞዛቸው የራሳቸው ለዛውም አልበቃ እያለ ሱስ እየሆነባቸው እድሜያቸውን የሌላውንም እድሜ ለጥፋት እያዋሉ በእውቀት ሰበብ ብቻ የተጎዱ ጥቂቶች አይደሉም። እና በቃ ሰለጠኑብህ። የቷን የሰላም ለኪ የምትልበት? እነዚህ ሁለቱ ገብተዋል። ይሄ እዛ ያልኩ ቦታ ወስዳ አስባርካለች ገላይ 3 ወር ላይ እዛ ነው ዋናው ጋር ደብረ ሊባኖስ ታባርኩ። ታያለህ አንተ ይሄ ሁሉ ሲሆን ታዲያ ምን ላድርግ? በቃ ላጠፋ ነበር የመጣሁት። ነገሮች ሁሉ ሲተሳሰሩ ምን ላድርግ? ተሳሰሩ። እዚች ማአት ነው ያለሁት። እዚች ላይ ሆኜ አበሳጫታለሁ ሰራተኛዋን። ቅጥል ሰራተኛ ኖሮ ሰናት የምናሰረው ጊዜ እንዳይኖራት ቢዚ እናደርጋታለን። ሲስተማችን ስልታዊ አይደለም። ስልታዊ ነው ግን ስልታዊ ነው እንዴ! በቃ እሷ ምናለ የትውልድ ቢያቅ እኮ ነው ፍዝዝ። እቺ ግን ነቃችብን። በቃ እኮ ሄደች፣ መጠቀች፣ ስለመንፈስ አወቀች ብዙ። እቺ ፍዝዝ ልትሰራ ነው የመጣችሁ በብዙ ብር ተቀጥራ ጎለል ስትል አይ ያንቺ ነገር ጥልና አውቀለች እናስገባና ስራ ውስጥ ከዛ ጊዜ ወሰድና አይደለ ጊዜ መሻማት ስትሰራ የጸሎቷን ሰዓት ከዛ ብለንት ልብልና አባቷስ ያውቃሉ። አይነጠላለ ትላለች እቺ በዚህ እድሜ ቁረቡ ስጋው ደሙን ተቀበሉ የሚና አሜሪካ ነው። አሜሪካ ሊሄዱ እየጠበቁ ነው። እናትየው ሄዳለች አሜሪካ ነው ያለችው። ሊሄዱ አሜሪካ ይላል። እዛች ደግሞ ኧረ ተው በየገዳሙ ብትዞሩበት እድሜ ስጋው ደግሞ መመቀበያችሁ እድሜ አሜሪካ ምን ይሰራ? አሜሪካ ትጠፋለች፣ የኃጢአት ሀገር ናት እያለች ትነግራቸዋለች። እቺ እኮ ናት አሁን እቺ ማትረባ እንደዛ ትላቸዋለች። ባለቤቷስ ገብቶታል። እሱ ያውቃል፣ ስለ መንፈስ ያውቃል። ግን ድበት እንዳይጸልይ እንታገላለን። ፌስቡክ ሀገር እንዲሆነ ወገን አለቀ ይላል። ስራውን ደግሞ ስራ ይሰራል፣ ይረዱታል። የሚዘክሩት ቅዱስ ሚካኤል ምናምን። የሀገራችን ሁኔታ የሚወሰነው ካደረብን መንፈስ አንጻር ነው የሚታየው። ከሄድንበት የጣዖት መንፈስና ከገባንበት አዘቅት ውስጥ ባለው ነገር ላይ በትክክል ሊመጣ የሚችለው ምን እንደሆነ ለመገመት አሁን አያስቸግርም። ለምን የተወለድንበትና ያደግንበት ጀርባ በጸሎትና በምስጋና በፍቅረ እግዚአብሔርና በአምልኮት ስላልሆነ ሁሉም የራሱ የሆነ የቅዠት ዓለም የፈጠረበት ከመሆኑ ጋር ተያይዞ በትርፍ አምልኮት ውስጥ የተመታ ትውልድ በየትኛውም አይነት ጥፋት ውስጥ ዋጋ ከተከፈለው ችግር የለም። ሰው የህሊና ህይወት ሲኖረው በእምነት ጸጋ ውስጥ ሲኖር ነው ነገሮችን የሚለየው። ከዛ ውጪ ግን አይሆንም። ይሄ ቡዳ በልቶት ያደገ ትውልድ ራሱ ቡዳ ነው። ሰላም ለኪ አንተ ምን ነው ሰላም ይለኪ ብሎ ያጠነብቅ ከደኩ ብዙ ሊያውቁ እኮ ነው። ገና እየሄዱ እየቀጠሉ አገልጋይ ነው የምትሆኑት እናንተ በቤተ ክርስቲያንማ። ለሱ ሰላም ለኪ ትያለሽ። እስቲ ሰላም ለኪ በይ። እሱ እንላለን ግን አንዳንዴ ታስጠፋብናለች። እኛ ደስ ስንጸልይ የሚቃጠለው መንፈስ በጣም አለ፣ ግን ተቃጥያለሁ ትለናለች። ጸሎት ቤት ገብተን እንኳን ስንጸልይ
ይቃጠላል መንፈሱ እንኳን በጣም ደስ ይላል። እንዲህ እያለንም እንጸልያለን ስንልም እሷ ያብሳብዳታል፣ ትነጫነጫለች። አላቅም እንደሆነች ግን እናንተ ስትጸልዩ ነው እንደሚያደርጋት? አዎ አዎ ልክ ነው፣ እውነት ነው። እነዚህ ትንንሾቹ የሚያሸንፉ እኮ ሆንክ። በጣም ተዋርጃለሁ። ደግሞ ዲታረች ወራዳ ከላይ ተወርደህ የመጣኸው ድሮስ ወራዳ ነው። ዝም ብለህ ስትጸልይ መጸለይ ሲበቃ መሄድ ትለኛለህ። ትንንሾቹ ህፃናት በሚጸልዩት የሚደክም መንፈስ ስንት ዘመን ነው የሚገዛን? ስንት ዘመን ነው ህይወታችንን የሚያዳክሙ? እነዚህ ህፃናት የሚያሸንፉ። አዎ እነዚህ ያሸንፉኛል። አቃጠላችሁን ይላል። አዎ አቃጠላችሁኝ። ቆይ በቃ ተቃጠሉኝ ትላለች። አዎ ማን ነው እንዲህ የምትለው? መንፈሱ። አዎ በል ተዘጋጅ። ከህፃኑ ላይ ሙጣ ቧጣ የምታየውን ነገር ካለ ቶሎ በል ቶሎ። ከሁሉም ጋር አብሮ የማየት ድባብ አለው። ያ ድባብ ቅዱስ ድባብ አይደለም፣ ጥላ ማለት ነው። ድሮ በዚህ በዳር በሽታ ጊዜ የነበረው ወረርሽኝ ለማጥፋት ይጠቀሙበት የነበረው ነገር የጸሎት እጣን ነበረ። የጸሎት እጣን በዚህ ላይ የታመመው ሰው ላይ የሰዎች ጥላ እንዳይገባ ኩፍኝን ጨምሮ አሪቲ እና እንቧይ ጥላውን መከላከያ ብለው ጸልየው በር ላይ ያስቀምጡ ነበረ እና ከዛ ሰው ጥላው ራሱ መንፈስ ሆኖባቸው ነው። የሰው ጥላ እንዲህ አይነት የመሆን ገጽታ አለው። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በስላሴ ስም፣ እኔ ያልኩህ በስላሴ ስም፣ በወላዲተ አምላክ ስም ለቀን ወደ ሲኦል እንገባለን። ሰባት ጁን ወደር ትግሉ እንዴት ነው? ኧረ አልቻልኩትም። በስመ አብ ኧረ በስመ አብ ቻልሽው እንጂ ስንቱን እየቀያየር በቃ በስመ አብ አባ እግዚአብሔር ይስጥ። እንዴት ነው? ይምጡ እስኪ ወደዚህ። እንዲህ አይነት መንፈስ ህዝቡን እየጎዳ እኮ ነው። በጣም እንጂ በጣም ነው የተጎዳው። በጣም ነው የጎዳት። በጣም ነው የታገለችው እኮ በጣም ነው የታገለችው። እድሜ ይስጥልን ለእርሱ እግዚአብሔር ረጅም እድሜ ይስጥልን። በጣም ነው የምናመሰግነው። ባይነግሩን እኮ አልቀናል። በቃ እኮ እርሶ ባይነግሩን እኮ አልቀናል። በቃ ተከታታይ ነበረ ወይስ በሬዲዮ አቢሲኒያ? እዛ እስጢፋኖስ ጀምሮ እዛ አውቶብስ ተራ ሁሉ እዛ እየሄድን ሁሉ እንከታተል ነበር። አዎ ይሄ ውስጥ እያለን የታሰረው መንፈሱ ገና 3 ወር እያለው እሱን አሰሩልኝ ግንባር ላይ። ከዛ በኋላ በቃ የሆነ ነገር ሲፈጠር እሱ ነው እያልኩኝ ካሴቱን ነው ማየው፣ መጽሐፉን ይደብተኛል፣ ይታገለኛል ሳለ ጊዜ ግን ያሳጣኛል። ጊዜ መስረቅ የኢትዮጵያ ሰይጣን አንደኛው ጥበቡ ነው። ጊዜ የሚባል በቃ እንዴት አድርጌ እንትንም ለማድረግ በቃ ቢዚ ሰራተኛ ኖሮኝ ቤት 2 ሰራተኛ መጡ አይሰሩም፣ ያላግጣሉ እየመጡ ሰራተኞቹ። የተወረሰ ነው። እኔ ነኝ የምሰራው። ከዛ ቤት በኩል እንትን ልበል በቃ ተቸገርኩኝ። መጸለያ ጊዜ ሁሉ አጣ። እንዴት ነው ነገሩ? ገባ መጡ ሰራተኞቹ። የተወረሰ ነው። እኔ ነኝ የምሰራው። ከዛ ቤት በኩል እንትን ልበል በቃ ተቸገርኩኝ። መጸለያ ጊዜ ሁሉ አጣ። እንዴት ነው ነገሩ? ገባ